ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች፣ በዛሬው በክፍል አንድ የአማርኛ ፊደላት ትምህርታችን ከሀ እስከ መ የፊደል ቤተሰቦች የምንመለከት ይሆናል። እንደተለመደው በቪዲዮአችን መጨረሻ ደግሞ በእነዚህ አሁን ያየናቸውን ፊደላት በመገጣጠም ቃላት በቀላሉ እንዴት እንደምንመሰርት እናያለን። ከዚህ ባሻገር መጨረሻ ላይ ዛሬ ከተማርነው ትምህርት ጥያቄ ሰጣችሁና መልሳችሁን በኮሜንት ታሳውቁኛላችሁ። በዚሁ አጋጣሚ አሁን ከምናስተምራቸው ልጆች ጋር በግልም ወይም በቡድን ባሉበት ሆነው አማርኛን አቀላጥፈው መማር ከፈለጉ ከታች ባለው ስልክ ይደውሉልን። ወደ ዛሬው ትምህርታችን ስናልፍ ፊደሎች ከፊትም ከኋላም በቀላሉ እንዴት እንደሚነበቡ እናያለን። ስለዚህ እናንተም በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ነውና ደብተርና እስክሪብቶ አውጥታችሁ እየጻፋችሁ አብረን እንማማር። መልካም። እሺ፣ ከሀሌታ ውሃ ስንጀምር ሀ ሲጻፍ እንደምታዩት ኩባያ ቅርጽ ይኖረዋል። የሀ ሁለተኛ ቤቱ ሁ ደግሞ ከሀ የሚለየው የመጀመሪያውን ሀን ጽፈን በቀኝ በኩል ከጎኑ ጭረት አለው ማለት ነው። ሶስተኛ ቤቱ ሂ ደግሞ ሲጻፍ የመጀመሪያው ሀ ቤት ተጽፎ በቀኝ በኩል እግሯ ወደ ታች ቀጥ ብሎ ይወርድና ወደ ቀኝ እጥፍ ይላል ማለት ነው። አራተኛ ቤቱ ይህ ደግሞ የመጀመሪያውን ሀን ቤት ጽፈን እግሯን ቀጥ ብለው ማድረግ ብቻ ማለት ነው። አምስተኛ ቤቱ ሄ ሲጻፍ አራተኛ ቤቱን ሀን ከጻፍን በኋላ በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ህ ሲጻፍ እዚህ ጋር ለየት የሚያደርገው እንደምታዩት እግሩ ቀጥ ብሎ አይወጣም። የመጀመሪያ እግሩ ትንሽ ወጣ ይልና ወደ ግራ እጥፍ ብሎ ነው ወደ ላይ የሚወጣው ማለት ነው። ሰባተኛው የመጨረሻ ሆ ሲጻፍ የመጀመሪያውን ሀን ጽፈን አናቱ ላይ በቀኝ በኩል ቀለበት እናደርጋለን ማለት ነው። እስኪ ደግሞ ከጀርባ እናንብባቸው። ሄ ሃ ሂ ሁ ሃ። ከሀ ቀጥሎ ያለው ፊደል ደግሞ ለ የለ ሁለተኛ ቤቱ ሉ ከለ የሚለየው በቀኝ በኩል ከጎኑ ጭረት ይኖረዋል ማለት ነው። ሶስተኛ ቤቱ ሊ ደግሞ ሲሆን ጭረቷ እግሯ ስር ይሆናል ወደ ቀኝ። አራተኛ ቤቱ ላ ሲሆን ደግሞ የመጀመሪያ እግሩ አነስ ይላል እንደምታዩት ማለት ነው። አምስተኛ ቤቱ ሌ ደግሞ የሚለይበት ፓርት በቀኝ በኩል እግሯ ስር ቀለበት ይኖረዋል። በቀኝ በኩል እግሩ ስር ማለት ነው። ስድስተኛ ቤቱ ል ደግሞ እንደምታዩት በውስጥ በኩል በመጀመሪያ እግሩ በውስጥ በኩል ቀለበት ይኖረዋል። ሰባተኛ የመጨረሻ ቤቱ ሎ ደግሞ ሲጻፍ ለን ጽፈን ጭረት እናደርግና ጭረቷ ላይ ቀለበት እናደርጋለን ማለት ነው። ጥሩ። እስኪ ከጀርባ ደግሞ እናንበባቸው። ል ሌ ላ ሊ ሉ ለ። ቀጣዩ ቤት ደግሞ
ሐመር ውሃ ይባላል። ይሄ ከመጀመሪያ ያየናት ሀሌታዋ ፊደል አለቻ ከእሱ ጋር አንድ አይነት ድምፅ ነው የሚኖረው። ያው የሚለያዩት በቅርጻቸው ነው ማለት ነው። ይችኛዋ ሐመር ውሃ ወይም ሹካ ውሃ ይሉታል። ሲነበብ ሀ ሀ ያው ሲጻፍ እንደምታዩት ሹካ ቅርጽ ይኖረዋል ማለት ነው። ሁለተኛ ቤቱ ሁ ሁ ሁ ሲጻፍ የመጀመሪያውን ሀን ጽፈን ከጎኑ ጭረት ይኖረዋል ማለት ነው። ሶስተኛ ቤቱ ሂ ሂ ሂ ደግሞ የሚለይበት ጭረቱ እግሯ ስር ይሆናል ወደ ቀኝ። አራተኛ ቤቱ ሀ ሀ ሀ ሲጻፍ እንደምታዩት ሁለቱ የመጀመሪያ እግሮቹ አነስ ይላሉ። ማለትም የመጨረሻ እግሩ ረዘም ይላል ማለት ነው። አምስተኛ ቤቱ ሄ ሄ ሄ ሲጻፍ በቀኝ በኩል እግሯ ስር ቀለበት ይኖረዋል። በዚሁ አጋጣሚ ሁሉም አምስተኛ ቤቶች ለመለየት እንዲያመቻችሁ ሁሉም አምስተኛ ቤቶች በቀኝ በኩል እግራቸው ስር ቀለበት ካላቸው እነሱ አምስተኛ ቤት ናቸው ማለት ነው። በቀኝ በኩል እግራቸው ስር ማለት ነው። መልካም። ስድስተኛ ቤቱ ህ ህ ህ ደግሞ ሲጻፍ መጀመሪያውን ሀን ጽፈን አናቱ ላይ ወደ ግራ እጥፍ አድርገን በትንሹ ወደ ላይ ወጣ እናደርገዋለን። ሰባተኛው የመጨረሻው ሆ ሆ ሆ ደግሞ ሲጻፍ የመጨረሻ ሁለቱ እግሮቹ አነስ ይላሉ። ማለትም የመጀመሪያ እግሩ ረዘም ይላል ማለት ነው። መልካም። እስኪ ደግሞ ከጀርባ ሲነባው እንመልከት። ሆ ህ ሄ ሃ ሂ ሁ ሃ። ቀጣይ ፊደል የሚሆነው መ መ መ ሲጻፍ ሁለት ቀለበቶች አናታቸው ላይ በጭረት ሲገናኙ ማለት ነው። መሃል ላይ ክፍተት አላቸው። ሁለተኛ ቤቱ ሙ ሙ ሙ ሲጻፍ የመጀመሪያ ቤቱን መን ከጻፍን በኋላ በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ሚ ሚ ሚ ሲጻፍ የመጀመሪያውን ቤት መን እንጽፍና በቀኝ በኩል እግሯን ቀጥ አድርገን አውርደን ወደ ቀኝ እጥፍ እናደርገዋለን ማለት ነው። አራተኛ ቤቱ ማ ማ ማ ሲጻፍ በቀኝ በኩል እግሩ ቀጥ ብሎ ይወርዳል ማለት ነው። እጥፍ አይልም። አምስተኛ ቤቱ ሜ ሜ ሜ ሲጻፍ አራተኛ ቤቱን ማን ከጻፈን በኋላ በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ም ም ም ሲጻፍ የመጀመሪያውን ቤት መን ከጻፍን በኋላ በመጀመሪያው ቀለበት በውስጥ በኩል እግሩን ወደ ግራ ጋድድ አድርገን እናወርደዋለን። ቀጥ አይልም ማለት ነው። ሰባተኛው የመጨረሻው ሞ ሞ ሞ ሲጻፍ ከስድስተኛው የሚለየው ስድስተኛው እግሩ ወደ ግራ ጋደድ ብሎ ነበር። ሰባተኛው ሞ ግን እንደምታዩት ቀጥ ብሎ ነው የሚወርደው ማለት ነው። መልካም። እስኪ ደግሞ ከጀርባ እናንበባቸው። ሞ ም ሜ ማ ሚ ሙ መ። በቪዲዮ መጀመሪያ ላይ ሙሉውን ከተከታተላችሁ መጨረሻ ላይ ፊደሎቹን በመገጣጠም ቃላት እንመሰርታለን ባልኳችሁ መሰረት አሁን ወደ ቃላት ምስረታው እናልፋለን። ባለ 2 ፊደላትና ባለ 3 ፊደላት ቃላትን እንዴት እንደምንጽፍና እንዴት እንደምናነብ እንመለከታለን። በመጀመሪያ የምንመለከተው ቃል ባለ 2 ፊደል ሲሆን እሱንም እስኪ አብረን መስረት።
ሞ ሞ ሲጻፍ የመ ሰባተኛ ቤት ላይ ሞ የሚለውን እናገኛታለን። ቀጥሎ ደግሞ ይችኛ ፊደል የለ አራተኛ ቤት ላ አንድ ላይ ሞ ላ አንድ ላይ ስናነበው ሞላ የሚለውን ቃል ይመሰርትልናል ማለት ነው። ቀጥሎ ያለው ደግሞ ስንሄድ የለ አራተኛ ቤት ላ የሚለውን እናገኛለን። ለሉ ሊ ላ። ቀጥሎ ደግሞ የመ ስድስተኛ ቤት ም የምትለዋን ድምፅን ማለትም እንቁጠራቸው መ ሙ ሚ ማ ሜ ም የምትለዋን ድምፅ እናገኛለን። አንድ ላይ ላም የሚለውን ድምፅ ይሰጠናል ማለት ነው። በመቀጠል ደግሞ ይችኛዋ ፊደል የለ ሰባተኛ ቤት ናት። እንደምታዩት እንቁጠራት እስኪ ለ ሉ ሊ ላ ሌ ል ሎ ሰባተኛ ቤቱ ሎ። ቀጥሎ ደግሞ ይችኛዋ ደግሞ የመ ሶስተኛ ቤት ማለት ነው። መ ሙ ሚ ሶስተኛ ቤቱ ምን ሆነ? ሚ። የቅድሙ ምን አለ? ሎ። የአሁኑ ሚ አንድ ላይ ሎሚ የሚለውን ቃል ይመሰርትልናል ማለት ነው። በቀጣይ ደግሞ እስኪ ባለ ሶስት ፊደሎች እንመልከት። ህን እስኪ ይችኛዋን ፊደል ስንመለከት የሀ ስድስተኛ ቤት ይሆናል። እስኪ እንቁጠራ ሀ ሁ ሂ ሃ ሄ ህ ስድስተኛ ቤቷ ህ የሚለውን ድምፅ እናገኛለን ማለት ነው። ቀጥሎ ይችኛዋ ደግሞ የለ ስድስተኛ ቤት ይሆናል። እሷንም እንቁጠር እስኪ ለ ሉ ሊ ላ ሌ ል። ቀጥሎ ደግሞ የመ ስድስተኛ ቤት መ ሞ ሚ ማ ሜ ም አንድ ላይ ሶስቱ ምን ይሆናል? ህ ል ም አንድ ላይ ስናነባቸው ህልም ሌሊት ህልም አየሁ ይባል የለ ህልም የሚለውን ቃል ይመሰርትልናል ማለት ነው። ቀጣዩን ደግሞ ስናይ ሀ ይችኛዋ የሐመሯ ቤት የመጀመሪያዋ ናት ማለት ነው። ሀ ቀጥሎ የመቤት ስድስተኛ እስኪ እናንባ መ ሙ ሚ ማ ሜ ም የምትለው ም ሀ አለች። አሁን ም ቀጥሎ ደግሞ ይችኛዋ ደግሞ የለ አምስተኛ ቤት ናት ማለት ነው። እናንባው ለ ሉ ሊ ላ ሌ የሚለውን ድምፅ እናገኛለን ማለት ነው። ስለዚህ ሶስቱ አንድ ላይ ሀ ም ሌ አንድ ላይ ምን ይሆናል? ሐምሌ የሚለውን ቃል ይሰጠናል ማለት ነው። ሐምሌ እንደምታውቁት ያው ከሰኔ ቀጥሎ ያለ ወር ማለት ነው። ክረምት ሐምሌና ነሐሴ ነው የሚባል የለ ሐምሌ የሚለውን ቃል ሲጻፍ እንደዚህ ይሆናል ማለት ነው። በመጨረሻ ደግሞ የምናየው የሀ ሁለተኛ ቤት ሲሆን ምን ይሆናል? ሀ ሁ ቀጥሎ ደግሞ ይችኛዋ ደግሞ እንደዚሁ የለ ሁለተኛ ቤት ለ ሉ ሁ አለ መጀመሪያ ይችኛዋ ደግሞ ሉ እሺ። ቀጥሎ ደግሞ ያቺ የመ ስድስተኛ ቤት ም እስኪ እናንበው መ ሙ ሚ ማ ሜ ም እስኪ አንድ ላይ እናያይዛቸው ሁ ሉ ም። ስለዚህ አንድ ላይ ስናነበው ምን ይሆናል? ሁሉም ሰዎች ምናምን ይባል የለ ሁሉም የሚለውን ቃል ይሰጠናል ማለት ነው። የዛሬ ቪዲዮ የተማማርነውን ይመስል ነበር። እናንተም አሁን የኔ የምጠይቃችሁን መልሳችሁን በኮሜንት አሳውቁኝ። ለማ እና ምህላ የሚለውን እነዚህ ሁለቱን ቃላት በኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።